ሩታ ለካ ይቅርታ መጠይቆ እየዞረች ይቅርታ መጠይቆ አብርሃምን ወደ ራሷ ለመውሰድ ነው። እኔ እኮ በጣም ነው የገረመኝ። የምሬን ነው። ያለ ጥፋት አጥፍቶ ራሱ ይቅርታ መጠይቆ ለካ በአብርሃም ዙሪያ ያሉትን ሰዎች አብርሃምን ወደ ራሷ ለማምጣት ነው። እና ቤተሰብ አሁን ብዙዬንም ይቅርታ መጠይቅ እና ቤተሰብ ልንገራችሁ በዚህ አጋጣሚ እና ሩታ ይቅርታ መጠይቆ በአብርሃም ዙሪያ ያሉ ሰዎችን አጠቃላይ ወደ ራሷ ለመውሰድ ነው። ብዙዬ ሞኞ አይሻለች። እና አብርሃምና ሄርሜላም ከሩታ ጋር ታረቁ። ነገር ግን አሁን ተጣልተዋል። በዚህ አጋጣሚ ያው ባለፈው ታርቆ ነበረ እና ኤፍሬም ለካ አሁን ሩታን ይዞ ማለት ነው ጫታሙንም በአብርሃም ዙሪያ ያሉትንም ጓደኞች አጠቃላይ ሩታ ይቅርታ እየጠየቀች ያስታርቃል ማለት ነው። ገባችሁ አይደለ? ከዛ በኋላ ሄርሜላን ይተዋትና ከሩታ ጎን ይሆኑና አብርሃም ከሩታ ጋር እንዲታረቅ ያደርጋሉ ማለት ነው። ገባችሁ? እጃዙር እንደዛ እየተረገ ነው። ገባችሁ አይደለ? እና አሁን ብዙዬንም ይቅርታ ትጠይቃለች። ከብዙዬ ጋርም ሰላም ትፈጥራለች። ሩታ ከሁሉም ጋር ሰላም ትፈጥራለች። ከዛ ቅማ ይዙም ገባችሁ አይደለ? ከዛ አብርሃምም ይነግሯል። ትላንትና እንግዲህ ከኤፍሬም ጋር ታርቋል አብርሃም ማለት ነው። ከትላንት ወዳ ነው። አዎ ትላንት ነው ከትላንት ወዳ። ስለዚህ አሁን ብዙዬን ይቅርታ ትጠይቃለች ሩታ። ከዛ አብርሃምን ወደ ራሷ ለመሳም ማለት ነው። ገባችሁ አይደለ? እንጂ ይቅርታውን ፈልጋ አይደለም፣ ወይም ደግሞ ከብዙዬ ጋር መታረቅ ፈልጋ አይደለም። ይሄንን ፖይንት ያዙልኝ። ሩታ ብዙዬን ይቅርታ መጠይቃት ከብዙዬ ጋር መታረቅ ፈልጋ ሳይሆን አብርሃምን ወደ ራሷ ለመውሰድ ነው። ገባችሁ አይደለ? በደንብ ይውልኝ፣ በደንብ ያዙልኝ ፖይንቱን ማለት ነው። ሰላም ባያችሁ። ሰላም እንደና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛ የሚጎዳሽ ነገር በፍጹም ላደርግ አልችልም እና ዛሬ የመጣሁት በዚህ ማታ የመጣሁት ያው ምን አለ መሰለሽ ሩታዬ፣ ያው አንቺና አብርሃም አንድ መሆን የምትችሉት ወይም ደግሞ አንድ ላይ መሆን የምትችሉት የሱ ቤተሰብ ሰላም ስትሆኝ ከሱ ቤተሰብ ጋር ከኔ ጋርም ሆነ ከቡሴ ጋርም እንደዚህ ከተለያየ ሰዎች ጋርም ከአቤልም ጓደኞች ጋርም ለምን ከአብርሽ ጓደኞች እና አቤል ምናምን እና ከነሱ ጋርም ሰላም ስትሆኝ ነው ያው አብርሃም ላንቺ የሚችለውና እንደዚህ ከሁሉም ጋር እየተጣላን የሆነ ነገር አያችሁ። በአብርሃም ዙሪያ ያሉት ጓደኞቹ ጋር ከአብርሃም ቤተሰብ ጋር ሰላም ስትፈጥሪ ነው አብርሃም ካንቺ ጋር የሚሆነው። ገባችሁ አይደለ? አዎ ያዙልኝ። ስለ አንተ ተበሰነ መባባሉ አሪፍ ነው እንጂ እሱ በዚህ አጋጣሚ ሩታ ኦኬ ደስታን ትላንትና አይታችኋል። ከደስታ ጋር እንትን እያለች እንደነበረ ማለት ነው። በዚህ አጋጣሚ ደስታንም አትፈልግም፣ ማንንም አትፈልግም። አብርሃምን በጣም ትፈልጓለች። አብርሃም አጠገብ ስትመጣም እሊ ወይን ደግሞ አለመሸነፍ ገባችሁ አይደለ? እንጂ አብርሃምን በጣም እንደምትፈልጎ አሁን ያስታውቃል። ምክንያቱም ኤፍሬም አብርሃምን የራስሽ ማረግ ምቺ ዙሪያ ካሉ ሰዎች ጋር ሰላም ስትፈጥሪ ነው ሲላት ሰላም አትፈጥር ነበር። እኔ አብርሃምን ባትፈልግ ኖሮ ማለት ነው እኔ አብርሃምን አልፈልግም፣ ሰላም ነው የምፈልገው። ስለዚህ እኔ የራሴን ህይወት ይዣለሁ፣ ከደስታ ጋር የራሴን ህይወት ጀምሬያለሁ። ስለዚህ አብርሃምን አልፈልግም። ስለዚህ ከማንም ጋር ሰላም ምናምን እኔ አልፈልግም። እኔን ያስቀየሙኝ ሰዎች ጋር አልታረቅም፣ ይቅርታም አልጠይቅም ትል ነበረ። ነገር ግን ይቅርታ የምትጠይቀው አብርሃምን ስለምትፈልገው ነው። ቤተሰብ ታድዋል ነው የሚሆን ነገር ላድርግ፣ እሱ ምን ነገር አድርጎ ነው የሚሆን ነገር ላድርግ ካልን ያው አብርሽን ያንቺ ማድረግ አንችልም፣ ወይም ደግሞ አብርሽ ወደኛ ሊመጣ አይችልም። እና ይሄ ሁሉ ነገር እያወራሁሽ ያለሁት ያው ከቡዜ ጋር ትንሽ ሰላም አይደለሽም እና ከኔ ጋር ያ ማለት ነው። ቡዜ ደግሞ ለኛ ታላቅ እህታችን ናት፣ ምሳሌያችን ናት። ምክንያቱም እሷ ብዙ ነገር ያሳለፈች ሆነች። ያው አብርሃም ማለት ከቡዜ ጋር ብዙ ነገሮች ያስተሳሰቡታልና አብርሃም ስታከብሩ ደግሞ ቤተሰብ ማክበር አለ። ያ ነገራቶች አሉ። አብርሃም ደግሞ ያ ነገራቶችን ያያል ይመለከታልና ዛሬ ያው ለቡዜ ይቅርታ እንድጠይቂያት ነው የምፈልገው። አልገባኝም። አብርሃም ምንድነው ያለው? ብዙዬንም ስታከብሪ ምናምን ቤተሰብ ስታከብሪ አብርሃም ያኛው ነገር ያያል እያለ ነው። ይሄ ነገር ያዙልኝ። ምክንያቱም ቅድም ማለት ነው በሄርሜላ ዙሪያ ያሉ ሰዎች አጠቃላይ ለኔ ሪስፔክት ይሰጠውኛል፣ በጣም ያከብሩኛል፣ ከምንም በላይ ክብር ነው ብሎ ነበር አብርሃም ቅድም በጽጌ ቤት ማለት ነው። ስለዚህ ሩታም ደግሞ በአብርሃም ዙሪያ ያሉ ሰዎች ወይ ደግሞ በሩታ ዙሪያ ያሉ ሰዎች አብርሃምን ሲያከብሩ የአብርሃምን ቤተሰብ ሲያከብሩ ሩታም እንደዛ ስታከብር አብርሃም እንዲመለስ ነው። ወይ ጉድ! ምክንያቱም አብርሃም ያንቺ ማድረግ የምንችለው አጠገቡ ካሉ ሰዎች ጋር ሰላም መፍጠር ስትይ ነውና ያ ደግሞ የሚሆነው አሁን ላይ በደንብ እየተስማማችሁ አልሆነው የአብርሽ ታላቁ በጣም የሚወዳት በጣም የሚያከብራት እህቱ አለችና ለሷ ያው አንድ ላይ አይደላችሁም፣ ሰላም አይደላችሁምና ሶሪ እንድትያት ፈልጋለሁ፣ ይቅርታ እንድትጠይቂያት ፈልጋለሁ። ያው እኔ ትሰሚኛለሽ፣ ታዳምጪኛለሽ ብዬ አስባለሁ። ይቅርታ መጠየቅ ደግሞ ትልቅነት ነው እንጂ ትንሽነት አይደለም። ያው ፈጣሪ የሚወደው ነገር ነው ይቅርታ መጠየቅና ለብዙ ደግሞ ለአንቺ ብትሆን ታላቅሽ ናት፣ ታናሽ አይደለች። ስለዚህ ያው ይቅርታ ብትጠይቂያትም ኖርማል ነገር ነው። ይቅርታ እኮ ደስ ይላል። ይቅርታ መጠየቅ እኮ ደስ ይላል። ቤተሰብ ይቅርታ መጠየቅ እኮ ደስ ይላል። ነገር ግን ምን እንደሆነ ታውቃላችሁ? ያለ ቦታው ይቅርታ መጠየቅ ደግሞ በጣም ያስጠላል ማለት ነው። ገባችሁ አይደለ? ያለ ቦታው ስትገኙ ያለ ቦታው እኔ ማለት
ጥፋት ሳታጠፉ ጥፋት አጥፍቻለሁ ብላችሁ ይቅርታ ስትጠይቁ ማለት ነው። ገባችሁ አይደለ? ስለዚህ አሁን ሩታ ጥፋቷ ገብቷት አይደለም ወይ ደግሞ ጥፋት አምና አይደለም ወይ ደግሞ እኔ ጥፋተኛ ነኝ ብላ አይደለም እና አብርሃምንም ሆነ እነ ብዙዬንም አሁን ይቅርታ የምትጠይቀው ማለት ነው። አብርሃምን ወደ ራሷ ለመሳብ ብቻ ነው ይሄን የምታደርገው እንጂ አምናበት አይደለም። ገባችሁ? አዎ ልክ ነህ ኢፋ ማለት በመጀመሪያ ይሄን አሳሰብ በጣም አከብራለሁ። ብዙ ጊዜ ያው ኢፋ አስተዋይ ነው። ኢፋ ከድሮ በላይ በጣም የሚያስተውልና ርቆ የሚያስብ ልጅ ነው እላቸዋለሁ። እና ይሄ ነገር ደግሞ ብዙ ጊዜ በተግባር እያያችሁት ይመስለኛል። ከዛ በተጨማሪ ደግሞ ኢፋ ምን አለ መሰለክ፣ አሁን እኔና አብርሃም አንድ ላይ ከመሆናችን በላይ የቤተሰባዊነታችን ይበልጣል ብዬ አስባለሁ። ማለት እኔ ብዙ ነገሮችን አክሰፕት አድርጌ አውቃለሁ። ብዙ በምትመካኝ የሆነ ነገር እናድርግና ምናምን ስትለኝ እንዲህ ብያታለሁ። ክብር መስጠት ባለብሽ መንገድ ላሰጫት ይቻለሽ። ያው በብዙ ነገር አስከፍቻታለሁ አለች፣ አመነች። አያችሁ ብዙዬን አስከፍቻታለሁ አለች። በቃ ሩታ ጥፋተኛ ናት። ገባችሁ አይደል? እዚህ ጋር ማለት ነው ሩታ የሆነ በጣም ሩታ ላይ ጥፋት ብታጥፉ ራሱ ሩታ እናንተን ይቅርታ የምትጠይቀው በዚህ አጋጣሚ ይወቁላት። እሺ ቶች አንግላሉ። ያው ሩታ እንደነገርኩሽ ብዙ የኛ ታላቃችን ናት። ከኛ ብዙ ነገር ሄዳ ብዙ ነገሮችን ያየች ሰው ነችና አብርሽ ደግሞ እሷ እንድትከበር ይፈልጋል። ማንም ሰው መጥቶ እሷ እንዲናገራት አይፈልግም። ገብቶሻል አይደል? ልክ አንቺ ደግሞ ስትናገራት ከአንቺ ጀርባ ብዙ ሰው ብዙ ይናገራታል። ያ ደግሞ አብርሽ ሲያይ ይሰማዋል። እህቱ ስትሰደብ መቼም ዝም አይልም፣ ይከፋዋልና ያ ነገር መፈጠር ስለሌለበት ከሁላችንም ጋር ከሁሉም ሰው ጋር ሰላም መሆን አለብሽ አንቺም